ወዳጆቼ ክርስቶስ ስታምኑ በነፍሳችሁ ምስክር ይሆንላችኋል። መንፈስ ቅዱስ በእናንተ ውስጥ ያድራል። ክርስቶስ ኢየሱስ በመንፈስ ቅዱስ አማካኝነት ወደ ልባችሁ ሲገባ የንጋት ብርሃን ይበራላችኋል። ክርስቶስ የንጋት ብርሃን ነው። ክርስቶስ የዘላለም ሕይወት ነው። ክርስቶስ የሕይወት ብርሃን ነው። ያለ ክርስቶስ የኀጢአት ይቅርታ የለም። ወዳጆቼ ሰው ክርስቶስ ሲያምን ምሕረት ያገኛል። ከእግዚአብሔር ጋር ይታረቃል። የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ የሆነ ሁሉ የዘላለም ሕይወት ርስት ይወርሳል። ዛሬ ማለዳ ለነፍሳችሁ ድነት ክርስቶስ ኢየሱስ ያስፈልጋችኋል። ክርስቶስ ኢየሱስ የዘላለም ሕይወት ነው። ኢየሱስ ይወዳችኋል፣ ያድናችኋል። የመዳን ቀን ዛሬ ነው። የተከበራችሁ ወዳጆች ዛሬ ማለዳ ለነፍሳችሁ ድነት ክርስቶስ ያስፈልጋችኋል። ክርስቶስ ኢየሱስ የዘላለም ሕይወት ነው። ኢየሱስ ይወዳችኋል፣ ያድናችኋል። የመዳን ቀን ዛሬ ነው። በክቡር የእግዚአብሔር አምሳል የተፈጠራችሁት ዘላለም ልትኖሩ ነው። ይሄ ዘላለማዊ ሕይወት ያለው በኢየሱስ ነው። ወዳጆቼ ሁላችንም ከአዳም የወረስነው የውርስ ኀጢአት አለ። ይሄ ኀጢአት ይቅርታ የሚያገኘው በጌታ በኢየሱስ እናምን ነው። ያለ ክርስቶስ የኀጢአት ይቅርታ የለም። ወዳጆቼ ጌታ ክርስቶስ ስታምኑ ዘላለማዊ ፍስሐ ይሆንላችኋል። በክርስቶስ የምታገኙት ደስታ ዘላለማዊ ደስታ ነው። ወዳጆቼ ክርስቶስ የዘላለም ሕይወት ነው። ክርስቶስ የዘላለም ሕይወት ነው። ኢየሱስ ይወዳችኋል፣ ያድናችኋል። የመዳን ቀን ዛሬ ነው። መዳን በሌላ በማንም የለም። ክርስቶስ ኢየሱስ ይወዳችኋል፣ ያድናችኋል። ያለ ክርስቶስ ደህንነት የለም። ያለ ክርስቶስ የኀጢአት ይቅርታ የለም። ወዳጆቼ ጌታ ክርስቶስ ማመን ማለት የሃይማኖት ለውጥ ሳይሆን የሕይወት ለውጥ ነው። ሰው በጌታ በኢየሱስ ሲያምን ሕይወቱ ይለወጣል። ዓለምን የምታሸንፉበት ታላቅ የሆነ ጸጋ ወደ ሕይወታችሁ ይመጣል። ወዳጆቼ ያኔ ዓለምን ታሸንፋላችሁ። ኀጢአት አያሸንፋችሁም። ክፋት አያሸንፋችሁም። ወዳጆቼ የዚህ ዓለም ነገር አይገዛችሁም። እግዚአብሔር ይገዛችኋል። ክርስቶስ ኢየሱስ የዘላለም ሕይወት ነው። ኢየሱስ ይወዳችኋል፣ ያድናችኋል። የመዳን ቀን ዛሬ ነው። ንስሐ እንድገባ ከጊዜ